ህመም ሲሰማችሁና ቶሎ አልሻል ሲላችሁ፣ ለምሳሌ ሆድ ቁርጠት፣ የጉሮሮ ህመም፣ የጉንፋን ስሜት ሲጫጫናችሁ፣ ጨጓራችሁን ሲያማችሁ ወይም ቆዳችሁ ላይ እንደ ጭርትና ሽፍታ አይነት ነገር ሲወጣባችሁና በቤታችሁ የሚደረጉ ነገሮችን አድርጋችሁ ለውጥ ካላያችሁ መጀመሪያ ለመሄድ የምታስቡት የት ነው? እርግጠኛ ነኝ ብዙዎቻችሁ ለሰፈራችሁ ቅርብ የሆነ ለብዙ ጊዜ የምታውቁት ደንበኛችሁ የሆነ ፋርማሲ ነው አይደለ? ብዙ ሰዎች ህመም ሲሰማቸው ህመሙ ምንድነው? ከምን የተነሳ ነው? ምርመራ ያስፈልገዋል ወይስ ቀጥታ መድኃኒት ገዝቼ ልውሰድ? የሚሉትን ጥያቄዎች ይዘው አቅራቢያቸው ያለ መድኃኒት ቤት ወይም መድኃኒት መደብር በመሄድ የፋርማሲ ባለሙያውን ማማከር የተለመደ ነው። ግን ትክክል ይመስላችኋል? እስቲ የእናንተን ልምድ በኮመንት አስቀምጡልን። አዎ፣ የግል ፋርማሲዎች ካርድ ሳታወጡ ወረፋ ሳትጠብቁና ወጪ ሳታወጡ የጤና ምክሮችን የምታገኙበትና ጥያቄዎች የምትጠይቁበት የጤና ተቋማት ናቸው። በተጨማሪም የስኳር፣ የግፊት፣ የቁመትና ክብደት መለኪያም ስላላቸው የጤናችሁን ሁኔታ ለመከታተል አንድ አማራጭ ናቸው። በዚህ ቪዲዮ በግል ፋርማሲ ውስጥ የፋርማሲ ባለሙያው ኃላፊነት ምን ምንን ያካትታል፣ እንዲሁም በግል ፋርማሲዎች ውስጥ ማግኘት የምትችሏቸው አገልግሎቶች ወይም መጠየቅ የምትችሏቸው ጥያቄዎች እስከምን ድረስ እንደሆኑ እንመለከታለን። የፋርማሲ ባለሙያ ያለ ሐኪም ማዘዣ የሚሸጡ መድኃኒቶችን አማክሮ መስጠትና የሐኪም ማዘዣ ላይ የተጻፈውን ደግሞ አንብቦ ስህተት እንደሌለው አረጋግጦ አወሳሰዱን አስረድቶ መስጠት ዋነኛ ኃላፊነቱ ነው። የሐኪም ማዘዣ ቀን የታካሚውን የተሟላ መረጃ እንደ ስም፣ እድሜና ክብደት እንዲሁም ታካሚው ያለበትን ህመሞች በሙሉ መያዝ አለበት። እነዚህን በማየት የፋርማሲ ባለሙያው የተጻፈው መድኃኒት ለህመሙ የሚሆን መሆኑን፣ ከሌሎች ካሉበት ህመሞችና ከሚወስዳቸው መድኃኒቶች ጋር የማይጋጭ መሆኑን እንዲሁም በክብደት መሰረት የሚሰጥ መድኃኒት ከሆነ ለክብደቱ የሚመጣጠን ዶዝ መሆኑን አረጋግጦ ለታካሚው ይሰጣል ማለት ነው። ስህተት ያለው የሐኪም ማዘዣ ተቀብሎ ስህተቱን ሳያጤን መድኃኒት ከሰጠ ያዘዘውም መድኃኒቱን የሰጠውን ባለሙያ ተጠያቂ ናቸው። መድኃኒት በሚሰጥበት ጊዜ የፋርማሲ ባለሙያው ስለ መድኃኒቱ የሚጠየቀውን ማንኛውም ጥያቄ በትዕግስት ማስረዳትና ታካሚው ያሉትን ከመድኃኒቱ ጋር የሚያያዙ ጥርጣሬዎች ወይም ያልተገባ ጭንቀት ማጥራት ይጠበቅበታል። ለምሳሌ አንዳንድ ታካሚ የጎንዮሽ ጉዳቶችን በመፍራት መድኃኒት ባልወስድስ ብሎ ያስባል። አንዳንድ ታካሚ ደግሞ ለምሳሌ ቆዳ ላይ ለወጣ ችግር የሚዋጥ ወይም በመርፌ የሚሰጥ መድኃኒት እንዴት ይታዘዛል ብሎ ያስባል። ስህተት ያለም ሁሉ ሊመስለው ይችላል። ይህንን ጥርት አድርጎ ማስረዳትና የታዘዘን መድኃኒት እንዲወስድ ማበረታታት የፋርማሲ ባለሙያው ኃላፊነት ነው። ከዚህ በተጨማሪ የግል ፋርማሲዎች የተለያዩ የጤና ምክሮችን የመስጠት ኃላፊነት አለባቸው። ለምሳሌ ስኳርና የደም ግፊት መለኪያ ያላቸው ፋርማሲዎች ደንበኞች አገልግሎቱን ካገኙ በኋላ ስለ ውጤታቸው ማስረዳት እንዲሁም መውሰድ ያለባቸው እርምጃ ካለም የማመላከት ኃላፊነት አለባቸው። የግል ፋርማሲዎች በሐኪም ማዘዣ ብቻ የሚሰጡና ያለ ሐኪም ማዘዣ ሊሰጡ የሚችሉ መድኃኒቶችን ይይዛሉ። ሁለቱም ኃላፊነት ባለው ባለሙያ ከምክር ጋር ይሰጣሉ። አንዳንድ ሰዎች ፋርማሲን እንደ ሸቀጥ ሱቅ፣ ባለሙያውን እንደ ነጋዴ ብቻ በማየት የፈለገውን መድኃኒት ገዝቶ መውሰድ እንደሚችል ያስባል። ባለፈው እንደዚህ ሲያመኝ የተሰጠኝ ይሄ መድኃኒት ነው፣ አሁንም ያመመኝ ተመሳሳይ ህመም ስለሆነ መድኃኒቱን ስጡኝ ብለውም ያስቸግራሉ። ፋርማሲ እንደዚህ አይነት አገልግሎት የሚሰጥ ቦታ በፍጹም አይደለም። በሐኪም ትዕዛዝ የሚሰጥን መድኃኒት ያለ ሐኪም ማዘዣ ካልሰጣችሁኝ ብሎ ማስቸገርም ተገቢ አይደለም። መድኃኒቶች እንደዚህ ተብለው የሚከፈሉት በምክንያት ስለሆነ ጥቅሙም ለማህበረሰብ ስለሆነ ይሄንን ሁሉም ሰው መረዳት አለበት። የፋርማሲ ባለሙያውን የጤና ጥያቄዎችን መጠየቅና ምን አይነት እርምጃ መውሰድ እንደሚገባቸው ማማከር እንጂ የፈለጉትን መድኃኒት እንዲሰጧቸው መወትወት አግባብ አይደለም። ሌላው ደግሞ የላቦራቶሪ ውጤት ይዞ ፋርማሲ መሄድና ውጤቱን አይቶ መድኃኒት እንዲሰጣቸው መጠየቅም ስህተት ነው። አንዳንዶቻችሁ እንደምትገረሙ አውቃለሁ። ነገር ግን ይሄ የግል ፋርማሲዎች ውስጥ የሚያጋጥም ነው። የላቦራቶሪ ውጤት ምርመራውን ባዘዘው ሐኪም ወይም በሱ ቦታ በተተካ ሐኪም ብቻ መታየት ያለበትና ውጤቱን አይቶ በሽታውን ወስኖ መድኃኒት ማዘዝም የሐኪሙ እንጂ የፋርማሲ ባለሙያው ኃላፊነት አይደለም። ይህንን የምታደርጉ ወይም አድርጋችሁ የምታውቁ ሰዎች ወዳችሁ እንዳልሆነ ይገባኛል። ነገር ግን የፋርማሲ ባለሙያው የታወቁ ኃላፊነቶች ስላሉትና በሌላው ባለሙያ ስራ ጣልቃ መግባቱ ሊያስጠይቀውም ጭምር ስለሚችል እንደዚህ አይነት ጥያቄዎችን ይዛችሁ ባትሄዱ መልካም ነው።
ሌላው አስቸጋሪ ጉዳይ ደግሞ የግል ፋርማሲ ሄዳችሁ የሚሰማችሁን ህመም ስሜቶች አስረድታችሁ ስታበቁ ባለሙያው ሐኪም ጋር እንድትቀርቡና ምርመራ እንድታደርጉ ሲነግራችሁ ለመቀበል የሚከብዳችሁ ሰዎች አላችሁ። አንዳንድ ፍጹም የተለያዩ መድኃኒታቸውም የተለያየ ምልክታቸው ግን ተመሳሳይ የሆኑ በሽታዎች አሉ። ይህንን ለመለየት ደግሞ ምርመራ ያስፈልጋል። በተጨማሪም ሐኪም ጋር መሄድ እንደሚገባችሁ የሚመክራችሁ የፋርማሲ ባለሙያ በጣም ኃላፊነት እንደሚሰማው ነው መረዳት ያለባችሁ። የመሰለውን በመስጠት መገላገል እየቻለ ሐኪም ጋር ሂዱ ተመርመሩ ሲላችሁ በጭራሽ እንደ እውቀት ማነስ ወይም በመጥፎ መውሰድ የለባችሁም። ሐኪምን የሚመለከት ጉዳይ ሲሆን ሐኪም ጋር መቅረብ፣ የፋርማሲ ባለሙያውን የሚመለከት ሲሆን ደግሞ እሱ ጋር መሄድ ትክክለኛ መሆን ያለበት ነገር ነው። የግል ፋርማሲን እንደ አቋራጭ ማየት የለባችሁም። ሁሉም ባለሙያ የራሱ የእውቀት ወሰን አለው። አንዱ የአንዱ ሙያ ውስጥ መግባት የለበትም። እንዲገባ ማስገደድም ተገቢ አይደለም ማለት ነው። ስለዚህ የፋርማሲ ባለሙያው በሐኪም ማዘዣ ብቻ የሚሰጡ መድኃኒቶችን ያለ ማዘዣ ባለመስጠትና የሐኪም ማዘዣን አጣርቶ በማንበብ የተገልጋዩን ደህንነት የመጠበቅ ኃላፊነት አለበት። እንዲሁም ትክክለኛ የጤና ምክር የመስጠት ኃላፊነት አለበት። መድኃኒት ቤት ውስጥ ያሉ የምርመራ መሳሪያዎች ደግሞ ትክክለኛ ውጤት እንዲሰጡ በየጊዜው ማሽኑ በባለሙያ መታየት አለበት። ተገልጋዮች ደግሞ ፋርማሲ ማግኘት የሚችሉትን አገልግሎት ማወቅና ከዛ ውጪ የሆኑ አገልግሎቶችን ባለሙያውን በማስጨነቅ ወይም በማግባባት ለማግኘት መሞከር የለባቸውም ማለት ነው። እስቲ እናንተ ደግሞ ከዚህ ጋር የተያያዘ አስተያየት፣ ገጠመኞችና ጥያቄ የሚፈጥርባችሁ ነገሮችን በኮመንት አስቀምጡልን፣ እንወያይባቸዋለን። ለቀጣይ ቪዲዮም ግብአት ይሆነናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። ሌሎችም ጠቃሚ ቪዲዮዎች እንዳያመልጧችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።